ጤና ይስጥልኝ የአፕል ቲዩብ ተመልካቾቼ፣ እንኳን ወደ ቻናሌ በሰላም መጣችሁ። ቢኒ ነኝ ከሀገረ ጀርመን። በዛሬው ፕሮግራሜ በጀርመን ሀገር በላይፕዚግ ከተማ ውስጥ ከሜ 22 እስከ ሜ 25 ድረስ ተከብሮ የነበረውን ቫፍ ጎቲክ ትሬፈን የተሰኘው ፌስቲቫል ምን እንደሚመስል ቀኘት አድርጌው ነበርና ይህንን ፕሮግራም አብራችሁን ተከታተሉኝ የአክብሮት ግብዣዬ ነው። ለዚህ ቻናል አዲስ የሆናችሁ እንኳን በደህና መጣችሁ። ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ ወደ ፕሮግራሙ እንቀጥላለን። መልካም ቆይታ። ይህ ዌቭ ጎቲክ ትሬፈን የተሰኘው ፌስቲቫል በመጀመሪያም የተካሄደው በ1992 በላይፕዚግ ከተማ በሚገኘው የኮኒ ሃይላንድ ክለብ ነበረ። በጊዜውም የነበረው መሰባሰብ ምቹ የሆኑ ሁኔታዎችን የፈጠረና ብዙ ተቀባይነትና ተከታዮችን እያስገኘ ስለሄደ ከ2000 ብዛት ያላቸው ተከታዮች ተነስቶ አሁን ላይ በየዓመቱ ወደ 20 ሺህ የሚጠጉ ጎብኚዎችን ይህንን ፌስቲቫል ለመካፈል ከመላው ዓለም ይመጣሉ። በጂዲአር ወይም ደግሞ በጀርመኒ ዲሞክራቲክ ሪፐብሊክ መጠሪያ ዘመን በዌል ፖገርስ ስብስብ ግሩፖች ምሽት ላይ መነሻውን ያደረገው ስያሜና ሐሳብ ንዑስ ቃል ሆኖ ከዳበረና ራሱን በባህል መልክ ብቅ ብሎ ተከታዮችን ቢያፈራም ነገር ግን በምስራቅ ጀርመን አገዛዙ ከስርዓቱ ጋር ባለመጣጣሙ ምክንያት ከተከለከለ በኋላም ትዕይንቱ እንደገና ጀርመኖች ወደ አንድ ጥምረት ከመጡ በኋላ ራሱን ችሎ መደራጀት ችሏል። ያኔ እንዳሁኑ ጨለማውን የሚያወዳድስ ሙዚቃን ብቻ ሳይሆን አንዳንድ ጊዜ አስደናቂ የፋሽን ፈጠራዎችን ማሳየትና ስለ ፍየል ወይም ጎት አምልኮታዊ አካሄድ ያለው ትርክቶችን ከማስተላለፉን በተጨማሪ መዝናኛነቱን ለማጉላት የሚካሄድበትም ሁኔታ ነበር።
በበዓሉ ቅዳሜና እሁድ በመላው የላይፕዚግ አካባቢ በሚገኙ ቦታዎች ሁሉ ይከበራል። ረዘም ያለ የሙዚቃ ፌስቲቫል ይህንን ባህልና አምልኮታዊ አካሄድን ያዘለ ቲያትርም ይቀርባል። ፊልሞች ይታያሉ። ንባቦችና ወደ ጥናቶችም፣ የኮሜዲ ምሽቶችም፣ አስማታዊ ትርኢቶችም ይከናወናሉ። በዋነኛነት በሁሉም ቦታ በብዛት የሚታየው ጥቁር ቀለም በርከት ቢልም ነገር ግን በባህላዊ መንገድ የሚቀርቡት የመካከለኛው ዘመን መገለጫ የኤሌክትሮኒክስ ድምጾች፣ ሙዚቃ እና የተለያዩ የቀደመው ዘመን መገለጫ የሆኑ የኢንዱስትሪ ውጤቶች፣ ባህላዊ አልባሳቶች፣ የቆዳ ውጤቶችና ረዘም ያሉ የለንደን መገለጫ የሆኑ ኮቶችም ይደረጋሉ። አስደናቂ የአምልኮታዊ ይዘት ያላቸውም በቀለማት ያሸበረቀ አልባሳት ይስተዋላሉ። ይህ ሁሉ ግን በሰላማዊና በመቻቻል አብሮነት በየዓመቱ የሚካሄድ ባህላዊና አምልኮታዊ ይዘት የያዘ ፌስቲቫል ነው። በነገራችን ላይ ላይፕዚግ ከተማ በእኛው አዲስ አበባ ከተማ ስም መንገድና የአንደኛ ደረጃ ትምህርት ቤት የተሰየመ መሆኑን ያውቃሉ? የመንታ የወንድማማቾች የወዳጅነት የከተማ ጥምረት ትስስር በሚል በዚሁ በላይፕዚግ ከተማ 0.45 ሄክታር የሚሸፍን የመናፈሻ ቦታ በ2015 ዓ.ም ስያሜን ይዞ የተመረቀና የተሰየመ ሲሆን ቦታው በብሩደር ስትሬት እና በጃብሎንስኪ ስትሬት መካከል ይገኛል። አደባባዩም በዋነኛነት የተሰየመው ለኢትዮጵያ ዋና ከተማና ለጀርመኗ ለላይፕዚግ መንትያ ከተማ ክብር ተብሎ እንደሆነ ማወቅ ችለናል። በእርግጥ በአዲስ አበባ ስም የተሰየመው የአንደኛ ደረጃ ትምህርት ቤት ግን ቀደም ብሎ በ2020 ዓመተ ምህረት በመታሰቢያነት የተሰየመ እንደሆነ ላሳውቃችሁ እወዳለሁ። ይሄ የመንገድ ስትሬት ነው። አዲስ አበባ ፕላትስ። በቀጣይ ፕሮግራም እስከንገናኝ መልካም ጊዜ።